ሁላችሁም ያለነው የምንታየው ማንታየው የተከሰተውን ክስተት የመስጂድ ፈረሳ ታይቶ በማይታወቅ ሰምተንም በማናውቀው አስደንጋጭ ሁኔታ ተፈጥሮብን ምን ላይ እንደነበርን ምን ላይ እንደደረስን ለሁሉም ግልጽ ነውና ከውጭ ሆናችሁ ከውስጥ እኛን ለማገዝ ራሳችሁን ለማገዝ የአላህ ቤት ለምን ይፈርሳል ብላችሁ ከኛ ጋራ ድምፅ የሆናችሁልን ነሲሃ ወይንም ምክር የሰጣችሁን ከዚህ ጋር ተያይዘው ሸሂድ የሆኑት ልጆቻችን ውድ ነፍሳቸውን የሰወቱት ያጡት ልጆቻችንን ቤተሰቦቻቸውን ለማጽናናት ያደረጋችሁት ሁሉ በተለይ ኢትዮጵያ ህዝበ ሙስሊም በአንድነት ሳትለያዩ ሳትከፋፈሉ በፍቅር በሰላም ፍጹም ሰላማዊ በሆነ መልኩ ከኛ ጋራ ስትቆሙ የነበራችሁ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ምስጋና ላቅ ያለ መሆኑን ለመግለጽ ወዳለሁ። በጣም አመሰግናለሁ። አላህ ያመሰግናችሁ። ሸሂድ የሆኑትን ልጆቻችን አላህ በጀነት ይቀበላችሁ። ቤተሰቦቻቸውን ዘመድ አዝማዶቻቸውን እንዲሁም መላው ሙስሊምን መጽናናትን ሰብርን አላህ ይወፍቃል። ከዚህ ሁሉ አልፎ ተርፎ ሀገራችን በሰላም የታወቀች በመቻቻል የታወቀች ከመቻቻል አልፋ በዚህ ሰዓት ደግሞ በዚህ በለውጡ ጊዜ ከመቻቻል ወደ መተባበር ወደ አንድነት የተሸጋገረች አንድነታችን ለመፈታተን ትብብራችን ለመፈታተን የሚጥሩ ሸይጣኖች በር ሳንከፍት አንድነታችን ተጠናክሮ ሁሌ እንደምናደርገው ሁሉ እንድንቀጥል ያገዛችሁን የተለመደውን ጨዋነት ስታደርጉ የነበራችሁ የኢትዮጵያ ልጆች የኢትዮጵያ ሙስሊሞች ምስጋናችሁ እጥፍ ድርብ ይሆናልና አሁንም እንደተለመደ ከኛ ጋራ ከብቸኛ ተቋማችን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጎን ስትቆሙ እንደነበረ ሁሉ ሳንለያይ
ለሚመጣ ሁሉ ትግላችን በአንድነት ፍጹም ሰላማዊ በሆነ መንገድ መሄድ እንደምንችል አሳይታችሁናልና አሁን በአላህ ፈቃድ እንዲሁም በእናንተ በሁላችሁም ትብብርና ትዕግስት ውጤት ላይ ደርሰን ይኸው ወደ ነበርንበት ሰላማዊ ፍቅር፣ አንድነት፣ መስጂድ ግንባታ፣ መድረሳ ግንባታ፣ የአላህ ቤት ግንባታ ተመልሰናል የሚል ኢንሻአላሁ ተዓላ ይሄንንም በአላህ ፈቃድ ማንኛውም ነገር አላህ በቁርአኑ እንዳለ ወአምሩሁም ሹራ በይነሁም በሚለው በምክክር በመነጋገር በመቀራረብ በመወያየት መፍትሄ እንደተገኘና ይህንኑ መፍትሄ ሙሉ ዝርዝር ወንድማችን ታዋቂ ኡስታዝ አህመድ ዲን ጀበል የፕሬዝዳንቱ የአደረጃጀትና የማህበራዊ ጉዳይ ተጠሪ ሙሉ ጽሁፉን ያነቡልናል። ይህንን ኃላፊነት ሰምተን ላልሰሙት አካል ሁሉ ኢንሻአላሁ ተዓላ ለመዳረስ ሁላችንም ኃላፊነቱን አጎናጽፈን ነው ከዚህ ቤት የምንወጣና ስለዚህ ለዚህ ያበቃንን አላህ ምስጋናችን እጥፍ ድርብ ነውና ወደ ዝርዝር ሳልገባ ዝርዝሩን ከጽሁፉ የምትሰሙ ይሆናል። ደግሜ ደጋግሜ ልጆቻችን አላህ በጀናት ይቀበላቸው። ልጆቻችን ጎን ደግሞ ቤተሰቦቻቸው ጎን መቆም እንደጀመር አካውንቱ ተከፍተዋልና ሁላችንም ተረባርበን አካውንታቸው ላይ እናስገባለን። እንዲሁም የሚገነቡት መስጂዶች ኢንሻአላሁ ተዓላ በሸሂድ ልጆቻችን ስም የሚገነባ እና በእነሱ ስም የሚገነባ መሆኑን ከወዲሁ ለመግለጽ አላሁ አክበር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ መግለጫ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የተከበሩ ሼክ ሀጂ ኢብራሂም ቱፋ የተመራ ልዑክ በኦሮሚያ ክልላዊ መንግስት ፕሬዝዳንት የተከበሩ አቶ ሽመልስ አብዲሳ ጽሕፈት ቤት በመገኘት በሸገር ከተማ እየተከናወነ ባለው የመስጊድ ፈረሳ ጉዳይ ላይ 5 ሰዓታት የፈጀ ውይይት አድርገናል። በውይይቱ ላይ ከኦሮሚያ የሃይማኖት ተቋማት ጉባኤ አባላት የተገኙና የኦሮሚያ ክልል ከፍተኛ አመራር አባላት ተገኝተዋል። በውይይቱ ላይ የልዑኩ አባላት በሸገር ከተማ ስለፈረሱት መስጊዶች ጉዳይ በዝርዝር ማብራሪያ ሰጥተዋል። በውይይቱ ላይ ከተነሱት ነጥቦች መካከል በሀገራችን የተለያዩ አካባቢዎች የመስጂድ መሬትን በህጋዊ መንገድ የማግኘትና የመስራት እንዲሁም ለተሰሩ መስጂዶች ካርታና የማስፋፊያ መሬት የማግኘት ሁኔታ ላይ በርካታ ችግሮች እንዳሉ በዝርዝር ተብራርተዋል። ሸገር ከተማ አስተዳደር ከፕላን ውጭ ተሰርተዋል ያላቸውን መስጂዶች ለማፍረስ ሲነሳ የሚመለከተውን የእስልምና ጉዳዮች አካላትን እንዳላወያየ እንዲሁም በጉዳዩ ላይ እንወያይ በሚል በተደጋጋሚ ጊዜ የቀረቡትን ጥያቄ ተቀብሎ ለመወያየት አለመሞከሩ ተገቢ አለመሆኑን በቅሬታ መልክ ቀርቧል። ህዝበ ሙስሊሙ የሸገር ከተማ መስጂድ ፈረሳ ጋር በተያያዘ በተፈጠሩት ሁኔታዎች እጅጉን መጎዳቱንና ማዘኑን በማብራራት ተገቢውን ካሳና የሞራል ሕክምና እንደሚያስፈልገው ተጠቅሷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ሆነ ህዝበ ሙስሊሙ በየትኛውም የሀገራችን ክፍል ከተሞችን ለማዘመን የሚደረገውን እቅድን ልማትን ሆነ እድገትን የሚደግፈው እንጂ የሚቃወመው እንዳልሆነ፣ ሆኖም በእቅዱ በቂ የእምነት ተቋማት ለአማኞች ማቅረብንና እቅዱ ሰው ተኮር መሆን እንደሚገባው ተብራርቷል። ሸገር ከተማ አስተዳደር ውስጥ ያለ ፕላን እና ህጋዊነት ተሰርተዋል በሚል የፈረሱት 22 መስጂዶች መሆናቸውን በመጥቀስ
ሙስሊሙ የመስጊድ ጥያቄዎች በሙሉ አፋጣኝ መፍትሄ እንደሚገባ ተብራርቷል። ቀደም ብሎ በጉዳዩ ላይ ከጅምሩ በመነጋገር መፍታት እየተቻለ እስከ ትናንትና ዕለት ድረስ መሰል ውይይት ሳይደረግ መስጂዶችን ወደ ማፍረስ በመገባቱ በመንግስትና ህዝብ መካከል ቅሬታ ፈጥሮ ጉዳዩ እስከ ነፍስ ማጥፋት መምራቱ እጅግ የሚያሳዝን መሆኑን ተጠቅሷል። የጸጥታ አካላት ሰላማዊ ሙስሊሞች ላይ በቀጥታ በመተኮስ ሙስሊሞችን መግደላቸውና ማቁሰላቸው ተገቢ አለመሆኑ እንዲሁም ንጹሐን ላይ በመተኮስ የገደሉና ያቆሰሉ አካላት ህግ ተጠያቂ እንዲሆኑ ተጠይቋል። እንዲሁም ከጉዳዩ ጋር የተያያዙ በርካታ ዝርዝር ነጥቦች ተነስተው ለ5 ሰዓታት የፈጀ ውይይት ተደርጓል። በውይይቱ ማጠቃለያ ላይ ከኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ የተጠቀሱት ነጥቦች የሚከተሉት ናቸው። አንደኛ፣ ቀደም ብሎ በጉዳዩ ላይ ውይይት አለመደረጉ ስህተት መሆኑን፣ ሁለተኛ፣ በተፈጠረው ሁኔታ ህይወታቸውን ላጡ ሙስሊሞች ማዘናቸው፣ ሶስተኛ፣ የሸገር ከተማ የሃይማኖትን እሴት መሰረት አድርጎ እንደሚገነባና እስልምናን ጨምሮ የሌሎች ቤተ እምነቶች ተቋማትን በብዛት በሸገር ከተማ ፕላን ውስጥ እንደተካተቱ፣ አራተኛ፣ አስፈላጊውን የቤተ እምነት መስሪያ መሬቶችን በፕላኑ መሰረት ለምዕመኑ እንደሚሰጡና በቆርቆሮ ሳይሆን የከተማዋን ፕላን በሚመጥን መልኩ በርካታ ዘመናዊ መስጂዶች በከተማው እንዲሰሩ እንደሚፈልጉ፣ አምስተኛ፣ በሸገር ከተማ ላይ በሀገር ደረጃ ሊጠቀስ የሚችል ትልቅና ዘመናዊ መስጂድና ለሌሎች ቤተ እምነቶች ተቋማት መስሪያ ቦታ እንደሚሰጥ፣ ስድስተኛ፣ በሸገር ከተማ የእስላማዊ ዩኒቨርሲቲ ግንባታ መሬት የሚሆን እንደሚሰጥ፣ ሰባተኛ፣ ሸገር ከተማ ከ20 እስከ 30 ሚሊዮን ነዋሪዎች ያላት ዘመናዊና በፕላን ብቻ ግንባታ የሚካሄድባት ከተማ ሆና ለመገንባት ህገወጥ ግንባታን መከላከል፣ የተገነቡትን ህገወጦችን ማፍረስ እንደሚቀጥል፣ በዚህ ደግሞ የእምነት ተቋማት ተባባሪ እንዲሆኑ እንደሚፈልጉ መጥቀሳቸው፣ ስምንተኛ፣ እንዲሁም የሸገር ከተማ ፕላን ወደ ተግባር እስኪገባ ድረስ ሙሉ ለሙሉ መኖሪያ ቤቶች ባልፈረሱባቸው አካባቢዎች ለሚኖሩ ሙስሊሞች በጊዜያዊነት የሚሰግዱባቸው መስጊዶች የኦሮሚያ ክልል መጅሊስና የሸገር ከተማ አስተዳደር በጋራ በመነጋገር መስጂድ መስሪያ ቦታ እንዲያዘጋጁ፣ በደረኛ የሸገር ከተማ ማስተር ፕላን በመጪው ሐምሌ ወር ወደ ተግባር ማዋል ከመጀመሩ በፊት በማስተር ፕላኑ ላይ ለእምነት ተቋማት የተዘጋጀውን ስፍራዎችን የሙስሊም ተወካዮች በክልሉ መንግስት ጋር በጋራ ቀድመው ፕላኑን እንዲመለከቱና እንዲያረጋግጡ፣ አስረኛ፣ በሸገር ከተማ ህዝበ ሙስሊሙ ያቀረባቸውና የሚያቀርባቸውን የመስጊድ ጥያቄዎች በፕላኑ መሰረት ምላሽ እንደሚሰጥ፣ 11ኛ፣ ሸገር ከተማን ጨምሮ በመላ ኦሮሚያ ክልል ከዚህ ቀደም ሲደረግ እንደነበረው የእምነት ተቋማትና የመቃብር ስፍራ መስጠት እንደሚቀጥል፣ 12ኛ፣ በሸገር ከተማ ውስጥ ካሉት 800 የሁሉም የእምነት ተቋማት መካከል 656 የሚሆኑት ከፕላን ውጭ የተሰሩ በመሆናቸው እነዚህ የሚገነባውን ከተማ ፕላን የማይመጥኑትን የተለያዩ ቤተ እምነቶችን ወደ ህጋዊና ከተማን ወደሚመጥኑ ተቋማት ለመተካት የሚደረገውን ሂደት የኦሮሚያ ክልል መጅሊስ ባለበት የኦሮሚያ ክልል የሃይማኖት ተቋማት ጉባኤ አቅሙን በማጠናከር በውይይት የእምነት ተቋማት ራሳቸው መፍረስ ያለባቸውን እንዲያፈርሱ እንጂ አሁን በኋላ መንግስት በራሱ ማፍረስ እንደሚያቆም እነዚህ ነጥቦች የተነሱ ሲሆን የእስረኞችን እና የተጎዱ ሙስሊሞችን አስመልክቶ ካለፉት 2 ሳምንታት ጀምሮ እስከ ትናንትና ድረስ የታሰሩ ሙስሊሞችን መፈታትን አስመልክቶ ዛሬ ከቀኑ 9 ሰዓት ላይ ከፌዴራልና አዲስ አበባ ፖሊስ አመራሮች ጋር ውይይት ይደረጋል። ያለምንም ልዩነት የታሰሩ ሙስሊሞች በጠቅላላ እንደሚፈቱ እንጠብቃለን። ሁለተኛ፣ ባለፉት 2 ሳምንታት በአንዋርና ኑር መስጂድ በሸገር ከተማ የፈረሱትን መስጊዶችን በመቃወም ላይ እያሉ የተገደሉ ሙስሊሞችን ቤተሰቦች አላህ መጽናናቱን እንዲሰጣቸው፣ ለሟቾች ደግሞ አላህ የሸሂድነት ደረጃ እንዲለግሳቸው የተማጸንን በሸገር ከተማ በፈረሱት መስጂዶች ምትክ ከሚሰሩት መስጂዶች መካከል የሸሂዶች መስጂድ ተብሎ እነርሱን ለማስታወስ ይሰየማል። በመስጂዱ ቅጥር ግቢ ውስጥም የሟቾች ስም ዝርዝር በጉልህ በሚታይ መልኩ ይጻፋል። ሶስተኛ፣ ባለፉት 2 ሳምንታት በሸገር ከተማ ለፈረሱት መስጂዶች ጋር በተያያዘ በተፈጠሩት ሂደቶች ጉዳት የደረሰባቸው ሙስሊሞችን ህዝበ ሙስሊሙ በመደገፍና ከጎናቸው በመሆን እንዲያግዛቸው ጥሪያችን እናስተላልፋለን። ለመግለጫው በቁጣት ይሄድ ይመስላል። እናመሰግናለን። ጨርሰናል። ዝርዝር ማብራሪያዎች አይኖሩንም። ከውጭ ሀገር የመጡ ማሌዥያ ሀገር አልጋ ወራሽና የዛ ሀገር ሙፍቲ ቀደም ብሎ የተያዘ ፕሮግራም የኢትዮጵያ እስልምና
መሰረት የተስማማንባቸው ነጥቦችን ዝርዝር ወደ ተግባር ለማዋል የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት እንደዚሁም የሚመለከታቸው አካላት ተከታታይ ሌሎች ሂደቶች እንደሚኖሩና እንደተጠቀሰው በዋናነት እስካሁን ፌዴራል መንግስት ይዟቸው የነበሩ ጉዳዮችን ወደ መሬት የማውረድ አፈጻጸም ጉዳይ ስለሆነ በዋናነት የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት ባለቤት ሆኖ እንደከዚህ ቀደሙ ከኦሮሚያ የሃይማኖት ተቋማት ጉባኤ ጋር እያንዳንዱን አፈጻጸም ወደ ተግባር ያውላል። የፌዴራል እስልምና ጉዳዮችና ትናንት የተሳተፈው አዲሱን ማስተር ፕላን በማየት የትኛው ቦታ ለመስጂዶች እንደተያያዘ የማረጋገጥ ስራ በሚቀጥሉት ቀናቶች የሚሰራ መሆኑን ለመግለጽ እንወዳለን። ለሰማችሁ አሁን እስልምና ጉዳይ ምክር ቤት የተለየ ሁኔታ ከተማ ላይ የተፈጠሩ ጉዳዮችን ከማረጋጋት ችግሮቹን ከመፍታት ጉዳዮቹን እልባት ለማስያዝ ከመነሻው ጀምሮ እስካሁን እየሄደባቸው ያሉ ሰፊ ርቀቶች በዚህ ሂደት ውስጥ ይህን ኃላፊነት ተሸክመው እንደዚሁ ጉዳዮቹን ከሚመለከተው አካል ጋር በመወያየትና በመነጋገር ጉዳዩ መፍትሄና እልባት እንዲያገኝ የተቋቋሙ ኮሚቴዎች በጣም አድካሚና ሰፊ የሆኑ ስራዎችን በመስራት ላይ እስካሁን ድረስ የተቆየው እንዲሁ በአንድ ቀን የመጣ ወይም ደግሞ የሚመጣ ለውጥ የለም። እንደሚታወቁ ነገሮች አሉ። እዛ ሀገር ሂደት ውስጥ ዛሬ ላይ በዚህ ሁኔታዎች ተጨባጭ ውስጥ እንኳን አይደለም ይህን ያክል ቁጥራቸው የሰፋ መስጂዶች ቀርቶ አንድ መስጂድ ይፈርሳል ብለን መቼም አስበን አናውቅም። ይህ ችግር ሲከሰትም ህገወጥነቱን አላግባብ የተደረጉ ስራዎቻቸውን ከመነሻው ጀምሮ ህዝቡ ህይወቱን ዋጋ እስከ መክፈል ድረስ ወንድሞቻችን እህቶቻችን በመደብደብ ህይወታቸውን በመስጠት ለዲናቸው አለኝታ በመሆን እስከ ትናንት ጁምዓ ድረስ የከፈሉት ዋጋ በመታሰር እንግልት እስካሁን ድረስ ሆስፒታል የተኙ ቁጥራቸው ሰፊ የሆኑ ወገኖቻችን አላህ ሱብሓነሁ ወተዓላ እንግዲህ መሻራቸውን እንዲያፈጥር ለሞቱት ቤተሰቦቻችን የሸሂድነት የሰማዕትነትን ማዕረግ እንዲወፍቃቸውና ለቤተሰቦቻቸው ሰብርና መረጋጋት አላህ እንዲሰጣቸው ይህ ጉዳይ እንደ ባለቤት የእስልምና ጉዳይ ተቋም ዛሬም በአዲስ መልኩ ሲደራጅና ሲቋቋም የሙስሊሙን ጥቅምና መብት ለማስከበር ወይም ደግሞ የሙስሊሙን ችግሮች ለመቅረፍና ለመፍታት ሙስሊሙን አጠቃላይ ሁኔታዎች እዚች ሀገር ላይ ባለው ቁጥር በሚመጥነው ማንነቱ ልክ እንዲሄድ ማድረግ እንጂ ይህን መስራት ካልቻለ ይህ ተቋም እዚህ ያሉት አመራሮችን ድርሻቸው ሚናቸው ይህ ነው የሚባል አይደለም፣ ወይም ምንም የሚሰሩት ነገር የለም። ከዚህ ያለፈ ጉዳይ ስለሌላቸው የዚህ ተቋም አመራሮች እንደ ኃላፊነት እዚህ ቦታ ላይ የሚቀመጡ የሙስሊሙን ጥቅምና የሙስሊሙን መብት ሲያስከብሩና ማስከበር ሲችሉ ብቻ ስለሆነ ለዛም ነው ይሄን ያክል ዋጋ በአመራሩ እየተከፈለ ያለ። ዛሬም እንዲታወቅ የሚፈልገው እዚህ የተቀመጠው አካል ስልጣን ይዞ ወይም ደግሞ ተሿሚ ሆኖ አይደለም የተቀመጡት አመራሮቻችን የኡማውን ጥቅምና የኡማውን መብት ለማስከበር መሆኑን መታወቅ መቻል አለበት። ትናንትናም የተደረገው ውይይት ረጅም ሰዓት ፈጅቶ ያን ያክል ጉዞዎች ስንሄድ ትናንት ሙስሊሞች በዚህ ሀገር የለውጥ ሂደት ውስጥ በነበረው የመብት ጫና ረገጣ ይህንን የሙስሊሞች ጉዳይ ጥቅም ለማስከበር ምን ያክል ዋጋ ተከፍሎ ምን ያክል ርቀት እንደተሄደ የትናንት ትውስታችን ነው። 2004 ዛሬ ሩቆ የምናየው ጊዜ አይደለም። ብዙ ነገሮችን አስተምሮ ብዙ ነገሮችን ዋጋ ከፍለን ያለፍንበት ሂደት ነው። ዛሬም ላይ እዚች ሀገር ላይ በሚደረጉት አጠቃላይ ጉዳዮች በጋራ ተከባብረን ተባብረን እኩል የሆነች ሁሉንም መብትና ጥቅም ያከበረች ሀገር እንድትኖር እንፈልጋለን። ለዛ በኩልነት እንሰራለን። ሀቃችን፣ መብታችን፣ ክብራችን፣ እምነታችን በሚነኩ ጉዳዮች ላይ ከማንም በፊት ፊት ቆመን ያንን ሀቅ ለማስከበርና መብት ለማስመለስ ተቋሙ እንደ ተቋም መሪ ድርጅቱ ነው። ጠንካራ ሆኖ የወጣ ተቋም አለ። እሱን ከፊት በማድረግ ከኋላ በመከተል ወደፊት እስከ መጨረሻው ድረስ እንደምንሄድ ይህንን እናሳውቃችሁና እናሳስባችሁ እንወዳለን። እስከዛሬ በተደረጉት ሂደቶች ትናንትናም ዛሬም ድምፅን በማሰማት የመብትን ጥያቄ በማስከበር ሙስሊሙ የሄደባቸው ርቀቶች አሉ። ይህንንም ለማሳለጥ ኃላፊነት ያለባቸው የኦሮሚያ መጅሊስ፣ የአዲስ አበባ እስልምና ጉዳይ በበላይነት የፌዴራል እስልምና ጉዳይ እንደ ተዋረዳቸው መስራት ያለባቸው
ስራ ሲሰሩ ቆይቷል። በትናንትና ዕለት ይሄንን በማስመልከት የሚመለከታቸው አካላት በቦታው ተገኝተው በፌደራል እስልምና ጉዳይ ፕሬዝዳንቱ፣ ምክትል ፕሬዝዳንቱ፣ ዋና ጸሐፊ እንዲሁም በአማካሪነት ደረጃ ያለን ወንድሞች ከ9 ኮሚቴ ተወካዮች ወንድም ሱፊያን ዑስማን እንዲሁም ደግሞ ኦሮሚያ መጅሊስ አመራሮች ባሉበት ነው ውይይቶቹ ሲካሄዱ የነበሩት። በጣም ረጅም ውይይቶች፣ ሁሉም ስለ ኡማው ጥቅምና መብት የተከራከረና የተነጋገረበት ብሎ ነው የነበረው። አሁንም ላይ እኔ ለማስታረቅ ሙሉ መግለጫው ሐሳቦችን ስለገለጸ ያለንበትን ደረጃ ስላሳወቀ አደራ የምንላችሁ የተጀመሩት ነገሮች ውጤት እንዲመጡ እንሰራለን። ስለሞቱ ወገኖቻችን አሁንም መሄድ ባለብን ርቀት፣ ስለቆሰሉ ወገኖቻችን የነሱ ፍትህ እንዲመጣ፣ ወንጀለኞች በህግ ፊት እንዲቀርቡ፣ ህገወጥ የሆነ እርምጃ ወስደው በዜጎች ላይ ቃታ የሳቡትን አካላቶች በህግ ተጠያቂ እንዲሆኑ፣ የታሰሩ እንዲፈቱ ተቋሙ ይሰራል። ይህን በማስከበር ሂደት ላይ አሁንም ከፊቱ እንደሚጓዝ እንድታውቁት፣ የተነገሩት ነገሮች እውን ሆነው ወደ መሬት እንዲወርዱ ጊዜ መስጠት፣ ከጎን ሆኖ መከታተል ኃላፊነታችን ነው። መጪው ጁማዓ፣ ሌሎችም ቀጣይ ጁማዓዎች መሪ ተቋማቶች በሚሰጡት አቅጣጫ ብቻ በመከተል ያንኑ መስመር በመያዝ ብቻ የምንከተልበት በመሆኑ ያንን ታሳቢ ያደረገ ጉዞ ነው የምናደርገው። ከፊት ለፊታችን መሪ አለ፣ መሪ ተቋም ድርጅት አለ። ይሄ መሪ ድርጅት የዚህ ኡማ ጥቅም ማስከበር ነው ትልቁ ዓላማው። ከዛ ውጭ እንደሌለ ነው የሚቆጠረው። ያን እያደረገ እስካለ ድረስ ግን መታዘዝ፣ ማዳመጥ፣ መከተል የኡማው ኃላፊነት ስለሆነ አቅጣጫዎች፣ የሚሰሙ ድምጾች፣ ሁሉም ነገሮች መሪ ድርጅቱ በሚያወጣቸው አቅጣጫዎች ብቻ መሆን ስላለባቸው እሱን ታሳቢ ያደረገ ጉዞ እንድናደርግ ነው ምንለው። ኢንሻአላህ የፈረሱት መስጊዶች በተሻለ ቁጥር፣ በተሻለ ደረጃ፣ በተሻለ ስታንዳርድ በአጭር ጊዜ እውን ይሆናሉ ብለን እናምናለን በአላህ ፍቃድ። ያ እስኪፈጸም ድረስ በጋራ እጅ ለእጅ ተያይዘን የምንሰራ ይሆናል። መብታችን ይከበራል። የሞቱትንም አሁንም አላህ ደረጃቸውን ከሸሂዶቹ ይቀበልልን እላለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መሰረታዊ ነገሮች ተብለዋል። እንደ ሙስሊም እዚች ሀገር ላይ ሁል ጊዜ በሄድንበት የምናስታውሰው እናንተንም ማስታወስ የምንፈልገው ህዝበ ሙስሊሙ ሰላም ፈላጊ የዚህ ለውጥ መሪ ተዋናይና መስዋዕትነት ከፍሎ ህግን ያልተከተለ ስርዓት፣ አምባገነን ስርዓት እንዲወገድ ከማንም በፊት ቀድሞ ሚናውን የተወጣ ማህበረሰብ ነው። ዛሬ መብታችንን ስንጠይቅ ስናስከብር የትም ቦታ ስንሄድ በዚሁ ልክ ነው የምንጠይቀው። እንደ ትላንትናው አንገታችን ለፍተን በልመና መልክ አይደለም የምንሄደው። ይህን ስናደርግ ግን ስርዓት በጠበቀ መልኩ ህግ አግባብን በተከተለ መልኩ መሆን አለበት። በሁለት አቅጣጫ ነው ነገሩ ተይዞ ያለው በአሁኑ ሰዓት ላይ። አንደኛ በዲፕሎማሲ የምንሄድባቸው አቅጣጫ የመጀመሪያውና ዋነኛው አቅጣጫችን ነው የያዝነው። ሰዎችን ጋር በመመካከል በመወያየት በመረዳዳትና በማስረዳት በማስገንዘብ፣ በዚህ መልኩ የማይፈቱ ነገሮች ደግሞ በሚኖሩባቸው ቦታዎች ሁኔታዎች ደግሞ የህግ አግባብን ተከትለን ሰዎችን ተጠያቂ የማድረጉ ሂደት ደግሞ የራሱ ሌላ መስመር ነው የሚኖረው ማለት ነው። ስለዚህ ተቋማችን ገና በሂደት ላይ ያለ በጣም ጠንክሮ ጎልብቶ ያልወጣ በመሆኑ እዛም እዚህም ብዙ አጀንዳዎች ሲፈጠሩበት ተቋሙ የሚዳከመው የሚመስለው አካል ካለ ስህተት ነው። የተጠናከረ ነው የሚሄደው ተቋም የህዝብ ሙስሊም ተቋም ነው፣ የግለሰቦች የተወሰኑ አካላት ተቋም ስላልሆነ። ስለዚህ ተቋሙን ተቋም የሚያደርገው አመራሩ ተከታዩ ማህበረሰብ ስለሆነ ተቋሙን እየተከተለን እያደመጠን ተቋሙ የሚሰጥን አቅጣጫ እየተከተልን መሄድ አለብን ማለት ነው። ስለዚህ ነገ ጁምዓ ነው። ነችን መልእክት ነው በደንብ አስመሬ መናገር የምፈልገው። ምንም አይነት ኮሽታ ድምፅ ሳይኖር ትላንትና የደረስንበትን ነገርን ውጤቱን በመጠባበቅና በመከታተል ሙስሊሙ ማህበረሰብ ወደ ወትሮው ስራውና ወደ ኖርማል የጁምዓ ስግደቱ ተመልሶ በሰላም ሰግዶ ወደ ቤቱ እንዲመለስ ነው ጥሪያችንን የምናስተላልፈው።
ምንም አይነት ድምፅም ሰላማዊ ሰልፍም ጥያቄን ተቃውሞም በየትኛውም ስፍራ ላይ ሊኖር አይችልም። ተቋሙ እንደ ተቋም ቅድም ባልኳችሁ ሁለት መስመሮች እየሄደባቸው ነው ያሉት። ህዝቡ ተቋሙ የገለጻቸውና ያስቀመጣቸው አቅጣጫዎች መሬት እየወረዱ ስለመሆናቸው እና ስላለመሆናቸው ነው መከታተል ያለበት ማለት ነው። ስለዚህ በዚህ አኳኋን በአገር ውስጥም ለዓለም አቀፉ ማህበረሰብም ይህንን መልእክታችን ነው የምናስተላልፈው። ምናልባት አልጀዚራ ቴሌቪዥን እዚህ ፊት ለፊቴ ላይ ይታየኛል። ማይኩ ካሜራማኑ አህመድን በኦሮምኛ ከማስተላለፉ በፊት ይህን ቦታ አስሬ ከምንለቅ አጭር መልእክት ለአረብኛ ሚዲያዎች ላስተላልፍና ወደ ኦሮምኛው ለአህመድን እለቃለሁ። نحن عقدنا هذا البيان الصحافي في مقر المجلس الأعلى للشؤون الإسلامية في إثيوبيا. أمس قد توجهنا إلى مكتب رئيس إقليم أوروميا وجلسنا معهم وناقشنا نقاشا طويلا حول الأحداث التي أودت إلى قتل، إلى سجن، إلى تدمير المساجد. هذا النقاش أخذ 5 ساعات متواليات. ومن الأشياء التي أثيرت من المشاركين في الاجتماع من كل من رئيس المجلس الأعلى للشؤون الإسلامية ومن رؤساء الأقاليم أو مجلس إقليم أوروميا ومن المستشارين أن ما فعلته الحكومة غير قانوني وغير صحيح. نعم، نحن لسنا ضد إحداث المدن، إنشاء المدن الجديدة، ونحن نؤيد الحداثة والحضارة والبناء، ولكننا ضد هدم المساجد بطريقة عشوائية وبدون أي مشاورة أو استشارة مسبقة مع المسؤولين من كل من المجلس الإقليم والمجلس الفيدرالي. وما تبع ذلك من مظاهرات والمقاومات الشعبية وأدى إلى القتل وإلى الدمار نحن نأسف. وأجاب على هذه التساؤلات الكثيرة التي أثرناها أو أثارها المشاركون رئيس إقليم أوروميا الرئيس شملس أبديسا قائلا أننا لسنا ضد الديانات، وأن المدينة الجديدة التي ننشئها هي مدينة تحتوي كل الأديان. ونحن نسعى أو أدخلنا في الخريطة الجديدة مساحات واسعة للعشرات الآلاف للمساجد وللكنائس. نحن ضد البنايات العشوائية وضد اللا قانونية. ونحن نعم هناك أخطاء، عدم المشاورة وعدم الإخطار والإبلاغ وعدم الإقناع للشعب وللمسؤولين، وأخذوا هذا على عاتقهم. وقال المدينة الجديدة نحن نعطي أو أدخلنا مساحات واسعة، وكذلك نريد نبني مسجدا أو كنيسة لكل الأديان مميزة لا توجد حتى في عاصمة أديس أبابا، تكون للزوار، فيها الآثار، تبدي أو تظهر مظهرا آخر لإثيوبيا. ونعطي أيضا أراضي واسعة للجامعات وللكليات. وقال أيضا من ضمن ما قرره أننا من بعد الآن لا نهدم المساجد وكذلك الكنائس بأنفسنا، بل نكله إلى المسؤولين، إلى مجلس أوروميا، إلى مجلس الديانات الموجودة في أوروميا. وكذلك قال أننا نستمر في هدم البنايات العشوائية، لكننا سنقرر
قريبا على لائحة هذا المشروع الضخم الواسع، وقبل ما نصادق عليه نطلعكم على المشروع وترون هل ما قلناه صحيح أو غير صحيح، هل أدخلنا مساحات واسعة وكافية للبناء المساجد، ثم بعد ذلك نصادق عليه ويدخل المشروع في العمل. ولذلك هو يقول نريد من الرؤساء من الآباء أن تكونوا معنا وأن تفهمونا وأن تسعوا لإنجاز هذا المشروع الضخم. نحن لا نريد بتاتا مدينة لا يوجد فيها متدينون، حتى وقال وإن لم يوجد المتدينون فيه نحن نطلب لهذا قال. إذن هذا نحن من هذا المنبر نرسل إلى أخواننا الذين تعاطفوا معنا في العالم الإسلامي وغير الإسلامي، في الشرق وفي الغرب، نشكركم على تعاطفكم معنا، على وقوفكم بجانبنا وصرخاتكم وإسماعكم لأصواتكم. نحن الآن توصلنا إلى هذا. من الآن ما يبقى هو الأمور الإجرائية والتطبيقات على أرض الواقع. هذا تتابعه اللجنة المعنية لهذه القضية، والشعب في الداخل وفي الخارج ينبغي أن يتابع وأن يستمع إلى ما يقوله المجلس الأعلى، إلى ما يقرره، إلى توجيهاته. ونشكركم شكرا جزيلا. magaalaa Shaggar keessatti diigamanii walqabatee marii bal'aa sa'aatii 5 fudhatee gaggeeffamee jira. Marii kana irrattis bakka bu'oonni musliimaa rakkinoota jiran bal'inaan kaasaniiru. Tokkoffaa mootummaan majlisa alaa dabalatee dhimma kana kan laallatu waliin otoo hin mari'atin akkasumas gara diigaatti deemuunsa dogoggora akka ta'e rakkinni yoo jiraate utuu lubbuun namaa hin badin sadarkaa biratti utuu uummataaf mootummaan hin gahin mariidhaan hiikuu utuu danda'amu akkasumas hin mari'annaa jedhamee yeroo adda addaa gaaffiin utuu godhamu mariidhaaf qophii ta'uu dhabuudhaan sadarkaa kanarra gahuun dogoggora akka ta'e bal'inaan ibsamee jira. Haala kanaan masjidoota magaalaa Shaggar keessatti diigaman 22 dabalatee uummanni musliimaa magaalaa adda addaa keessatti قومي مسجدا والقبتي لفا مسجدا لفا قبري لفا مدرسة أدت تجارة شورت ركني بكجرو مقالة تجارة وانجرو فرماتا كبربات بلدنا كائرة مقالة شكرا تجارة مكانة دبلتي أكا أمتات ورمي مقالة هارا إجارو مقالة بسورة من المسلمين في إيس هايوس أكا القبري هذا مالي مقالة إجارة منين أمنتا وفكيسا سبات شوفي جالسي حرمسي كل أمتا بكوي أمتا كلالتو يفنان جرو أمتا رتكتاو بلنا كافمي يبسمي جرجي هذا مكان أموني رساسا مسلموتا مسجد في الفنة كيست أجيسا أكسو مسيمو ميتا ددا إبران يسن سيران غافتمو أكا قبل ونكون تلي فمي أكا ددا تميس كأجرا غربراتين مجلس الإعلام وأن كان كرانا جاتي هيبونا في هذه الهجة كل ولي والتجي كليسا كيسا فرماتا ليوهم باني ثاني وثم أمتا جدود ركني بلنا كتبوه شيخ حجي مالجلالي عن مجلس تأي كان أسجيو مسجدا يقول في وابران كبوجي بران مسجدا كان فرمان ليوهم كنمني أنا في سنس ولمبيكو أنا أمتا دوكا ديني كودوران جرماني ديني كو جالسفته ايون اكل جالنني فاني فت بارو قبل كنجر بلنا كاسمي مريض مرمجر مرت ورت ولي غلمي تكفى مقالا شجر كيست
Laani haaraan qophaa'e kun masjidoota dabalatee manneen amantaa adda addaa waan of keessaa qabu akka barbaachisaa uummataaf fedhii isaatti laftii seera qabeessaa masjidni hammayyaa fi magaalaa malu masjidni gurguddaan akka ijaaramu lafti akka kennamu. Lammaffaa yuunivarsiitii islaamaa magaalaa Shaggar keessatti ijaaruudhaaf lafti guddaan akka kennamu. Sadaffaa masjida sadarkaa biyyoolessaaf addunyaa irratti uummataaf fakkeenya ta'ee kan daawwatamu masjida dabalatee amantaa biraatiifis magaalaa Shaggar keessatti akka ijaaramu. Lafa ni kenninaa qofatu ta'e pilaanii waan guddaa hojjettanu dura pilaanii keessan laalee mirkaneessina. Magaalaa guddaaf ammayyaa waan barbaadnu kana isin irraa dura arguu barbaadnaa kan jedhu walii galameera. Itti aanee kan jiru magaalaa Shaggar keessatti masjida dabalatee manneen amantaa adda addaa 800 akka jiranu 800 kana keessaa 656 pilaaniidhaan ala akka tolfamaniif jara kana gara pilaaniif gara seeraatti deebisuun barbaachisaa waan ta'e jiru mootummaan bakka kana akka barbaachisaa ta'etti masjidaaf lafa akka kennu kanammoo ammaan booda mootummaan diiggaasaa akka ofii hin raawwanne qaamoliin bakka majlisa alaan dhimmi islaamaa oromiyaa bakka jirutti gareen yookaan dhaabni amantoota oromiyaa abbaatti ta'ee adda durummaadhaan masjidoota karaa seera qabeessaa kan ijaaramuuf qofatu hin ta'in masjida seeraan ala jiranu akkamitti seeratti deebifnaa kan jedhu jarri akka hojiitti hojjetanu mootummaan akka kana keessaa bahuu fi karaa barbaachisaa ta'een furmaanni akka dhufu irratti walii galamee jira. Namoota lubbuun isaanii darbaniif miidhaan irra qaqqabeef akka mootummaatti gadda dabarsinaa kan jedhu kaasanii jiru. Dhumarratti akka namoota hidhamanii hidhaa jiran wal qabatee guyyaa hadhaa sa'aatii 9 irratti hooggantoota poolisii federaalaa poolisii magaalaa Finfinnee waliin namoonni hidhamanii jiran magaalaa kamiyyuu irratti atattamaan akka hiikamu hunduma jira. Waa'ee kanarratti marii har'a isaa booda sa'a 9 irratti marii jira. Dabalataan immoo namoota lubbuun isaanii masjidoota Anwaariif masjida Nuuriin dabalatee warri lubbuun jaraa darbe magaalaa Shaggar keessatti masjidoota ijaaraman keessa maqaa jaraatiin akka masjidoota shuhadaa'otaa jedhamee akka moggaafamuuf maqaa jaraa masjida kanarrattis ifaan ifatti akka barreeffamu. Uummanni immoo obboleeyyan keenya warra kallattii adda addaatiin hidhamanii hospitaalaaf bakka adda addaa jiran bira dhaabbachuudhaan gargaaruun maatii jaraas akka bira dhaabbatee tokkummaa isaa mul'isu. Kanaaf immoo sochiin godhamaa magaalaa Finfinnee irratti akkaawuntiin Finfinnee bane irrattis akka gargaaramu. Kanaan wal qabatee gaaffiilee kaafamaniif deebii argaman hundarratti hojiirra oolchuudhaan sochiin akka godhamu. Magaalaan Shaggar baatii tokkoon booda pilaaniin haaraan hojiitti otuu hin oolin koreen dhimma islaamummaa federaalaaf oromiyaa irraa filatame pilaanii kana dura akka hojiirra osoo hin seeniin waliin akka ilaallu maastar pilaaniin kun bakka masjidaa kam akka qabu waliin ilaallee akka mirkaneessu waliigalteen gahameera. Kanaan wal qabatee guyyaa Jumaa fuulduree kanas ta'ee itti aanee kan jiranu mormiin karaa kamiinuu akka hin godhamneef uummanni musliimaa tokkummaa isaatiinis gaaffiilee amantaa qaban hunduma isaa dhimma islaamummaa Itoophiyaaf kan godinaan kan alaa waliin ta'uudhaan karaa seera qabeessaadhaan gaaffiilee qaban hundumaa deebisuudhaaf hojjechuun akka gahu waadaa wanni seenamee waliigalteerra wanni gahame hojiirra ooluusaa uummanni ija banatee sirriitti akka hordofu dhaamsa keenya dabarsaa. Waan hafe masjidoota diigamanii bakka gandi guutuu hin diigamne irratti uummata jiraatanu hamma maastar pilaanii dhufee lafa irratti oolutti masjidni majlisni oromiyaa bulchiinsi magaalaa Shaggar masjida yeroodhaaf lafa qopheessanii uummata bakka masjidni irraa diigameef sana bakka uummanni jiraatuuf akka qophaa'u waliigaltee irra gahameera. Ibsi keenya kana fakkaata. Waan nu dhaggeeffattaniif galatooma. Tokkummaa keenyaan waliin dhaabbannee yoo gaaffii keenya deebisuudhaaf majlisa alaa dhufne majlisa keenya cimsinaa gaaffii keenya deebisiifna uummata keenya waan inni barbaadus galmaan keenya kanaaf kan ka'e
حمد أندينو هجي وجه ماجرا مسلمون مقالة شكر كيس جبتن دمونا مسجد والجيرانو أكو مبيكتر مجلسني مقالة شكر إسلام بتجرا مجلسني أورومياس أكمل أبا عدد رمالان أبان إمكان إسوانته إما مسجد مجلس الآلاف درجاتين ولنا لما تقول كرم مجلس أوروميا تدبيرا مجلس أوروميا ولي بندك يتقبلني لكنون يكون أكثر كمان أكولي وجنو إضافنا وأنو تجفت تجلتهما بمجرشة يوروميا مجلس كاستلانة بوهارا مجلس أمشي خاصة بمسرات فكاسة من أقدر تكلم كبير مجلس يزوم مسلمون يجلس جماعة مجلس بركاتا سراوتشين سراب قيتوان هم بوهارا مكلاي يريدون لمسرات زكاة مبروك كمجلس على قولكم الناس جربات تسلفن الناس هنا هدواي منا بسلامي منقد ጥያቄዎቻችን እንዲመለሱ ከሰራ ትልቁ ውጤት እናመጣለን። ትናንት በነበረው ውይይት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሼክ ሀጂ ኢብራሂም እኔ መጅሊስ ላይ የተቀመጥኩት ሌላ ስራ የለኝም መስጂድ ለመጠበቅ ነው። መስጂድ ከተነካ መንግስትም ይሁን ማንም ከዲኔ በላይ የሚወደው ማንም ሰው ስለሌለ እናንተና እኛ መሀል ምንም የሚያግባባንና ምንም አብሮ የሚያስቆመን ነገር የለም። ዲናችንን ካከበራችሁን እናከብራችኋለን። ዲናችን ላይ መፍትሄ ከሰጣችሁን አብረን እንቆማለን። ከዛ ውጭ ግን ዲኔን ከልቼ ከእናንተ ጋር የሚቆምበት አንድም የመጅሊስ አባል በዚህ ደረጃ የሚቆምበት ሁኔታ ስለሌለ ጥያቄያችንን መልሱ። እኛም ለሀገር ስለማል ለሀገር አንድነት አብረን ስራችን እንቀጥላለን በሚል በስፋት እሳቸውን ጨምሮ ልኡካኑ ሁሉም በዝርዝር አውርተዋል። ሁሉንም ነገር መናገር ስለማይቻል ስለሰማችሁ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።